ከአንድ ስኬታማ ወንድ ጀርባ አንድ ሴት አለች ይላሉ። እና ምን ይጠበስ? ምን ጠብቀ ነው? አንተም ሴቷን ነው እንዴ የምትፈልገው? ስኬቱ ላይ አታተኩርም? ስለ ሴቷ ምን አገባ? ስኬት ላይ አተኩር እንጂ። ስኬትን መፈለግ ነው እንጂ ያለበት ስለ ሴቷ ምን አገባ? ስራ፣ ታገል፣ ሩጥ እንጂ። ስኬቱ ላይ ፎከስ አድርግ። ሴቷ ትመጣለች፣ ችግር የለውም። አንተ ይህን ተረት ስታወራ ስኬታማ የሆኑ ወንዶች በአንተ ላይ ይስቃሉ፣ በአንተ ቀልድ ይጀምራሉ። ስለ ሴቷ ምን አገባ? ስራ እንጂ። ህይወትን ለመቀየር ታገል። በዛም መሀል ልትመጣ ትችላለች ሴቷ። አንተ ቀድመ ሴቷን እየፈለግክ እንዴት ስኬቱ ወደ አንተ ይመጣል? ሴቷን ተዋት። ስኬት ላይ አተኩር። ወደ ስኬት ሩጥ። ሁሉም ነገር በጊዜው ይመጣል። መታገል ካለብህ አሁን ታገል። ተነስ፣ አተኛ። አንተ ሴቷን እየጠበቅክ እንዴት ስኬቱ ይመጣል ታዲያ? ወደ ስኬት ሩጥ። ሴቷም ተመልሳ ትመጣለች። አይዞ፣ ሁሉም በጊዜው ይሆናል። ስኬታችንን ደግሞ ታግለን እናመጣዋለን። ቤተሰብ መሆን ደግሞ ከምንም በላይ አስፈላጊ ነው። ስኬትን መፈለግ የወደፊት ህይወትን እንደማስተካከል ነው። ቀና ሀሳብ ለቀና ኑሮ ይበጃል። ሰብስክራይብ ማድረግ አይረሳ።